ሞት በጣም ሰፊ ርዕሰ ጉዳይ ነው። ብዙ የተጻፈበት፣ ብዙ ቅኔ የተቀኙበት፣ ብዙ የሚያፈላስፍ እንደውም አንድ ሰው የሞትን ጉዳይ ካነሳ ፍልስፍና ቃጣው ይባላል። ራሱ ህይወትን ዲፋይን ማድረግ የሚጀምረው ሞትን መመልከት ሲጀምር ነው። በሃይማኖትም ከሃይማኖት ውጭም ሆነን ብናየው ለማናችንም የማይቀርልን ነገር ስለሆነ የሞት ጉዳይ በጣም ሰፊው ርዕሰ ጉዳይ ነው። መጽሐፈ መቃብያን የሚል መጽሐፍ ላይ መጽሐፍ ቅዱስ ውስጥ የሰውን ሞትን መዘንጋት በጣም ያደንቃል። ያለ ግን የሚረሳ የማይቀር ግን አጠገብሽ ሆኖ የምትረሺው አይነት ነገር የለም። እንደዛ አይነት ርዕሰ ጉዳይ ነው ሞትና በጣም ሰፊ ርዕሰ ጉዳይ ነው። ሞት ምንድነው የሚለውን ዲፋይን ለማድረግ በጣም ሰፋ ይላል። ግን እንደ ሃይማኖት ሰው ደግሞ እኔ ሰብሰብ አድርጌ ካነሳሁት መጽሐፍ ቅዱስ ሞት የሚለውን ቃል በሶስት መንገድ ነው የሚጠቀምበት። የመጀመሪያው ያው ሁላችንም ሞት ሲባል የሚመጣብንና የምንፈራው የነፍሳችን ከስጋችን መለየት ነው። የዚህ ምድር ላይ ቆይታችን የሚያበቃበት ሰው አረፈ ሞተ ተብሎ የሚለቀስበት የታወቀው ሞት እሱ። ግን መጽሐፍ ቅዱስ እሱም ብቻ አይደለም ሞት የሚለው፣ ከሱ ቀድሞ ሌላ ሞት አለ። እዚህ ምድር ላይ ያለ ሰው በህይወተ ስጋ ያለ እየተንቀሳቀሰ የማይለቀስለት ለቅሶ የማይደረስ እድሩ የማይሰበሰብበት ግን እንደሌለ የሚያስቆጥር አኗኗር አለ። እዚሁ ምድር ላይ ሆኖ ክፋት ውስጥ የሚኖር ከሆነ መጽሐፍ ቅዱስ ላይ በጣም በብዙ ቦታ ለምሳሌ አንድ ሰው ቤተሰቦቹ ሞተው ልቀብር ልሄድ ነው ሲለው ክርስቶስ ምን አለው? ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸዋል። ቤተሰቦቹ ሞተዋል፣ ሙታን ተነስተው ከሞት መቼስ አይቀብሩ። ስለዚህ ሁለት አይነት ሞት በዚህ አረፍተ ነገር ውስጥ ተናገረ። አንደኛው ነፍሳቸው ከስጋ የተለየ ወላጆቹ ናቸው። ሁለተኛው ደግሞ ሙታን የተባሉት በህሊና መሞት አለ፣ በልብ መሞት አለ፣ በአስተሳሰብ መሞት አለ። አንዳንድ ሰው አለ እየተባለ ግን በጣም በክፋት ውስጥ ከኖረ መሞት የተሻለ ሁሉ ሊሆን ይችላል። እንደውም በጣም እኛ የምንፈራው የስጋን ሞት ከነፍስ መለየት ነው እንጂ እሱ የማይቀርና ስለ ሰውየው ማንነት የማያሳይ ሞት ነው። ምድር ላይ ያሉ ግን መሞት በጣም ስለ ባልቴት ሲናገር ባሏ ስለሞተባት ሴት ሲናገር የባሏን ሞት በጣም ለተቀማጠለ ህይወት እንደ እድል የምትቆጥር ከሆነች በህይወቷ ሳለች የሞተች ናት ይላል ቅዱስ ጳውሎስ። ደግሞ ቅምጥሊቱ ልና በህይወቷ ሳለች የሞተች ናት። ስለዚህ በጣም ብዙ ሊያነጋግር ይገባ የነበረው ሞት ከዛኛው ይልቅ ይሄኛው ነው። ይሄኛውን ሞት ደግሞ ሰው በህይወት እያለ ከሞተ ለሌላ ሶስተኛ ሞት ይዳረጋል። ከስጋ ሞት ከቆጠርነው ሁለተኛ ሞት፣ ከዚህ ከቁም ሞት ከቆጠርነው ደግሞ ያ ትንሣኤ የሌለው ሞት ነው። የመጨረሻው ሞት ዳግም ሞት፣ የእሳት ባህር የመሳሰል ኩነኔ በአጠቃላይ ማለት ነው። የነፍስ ኩነኔ እነዚህ ሶስቱ ናቸው። ከሶስቱ ትንሣኤ የሌለው የመጨረሻው ትንሣኤ የሌለው ሞት የሚባለው መኮነን ነው። የስጋና የነፍስ መለየት ትንሹ ነው። በጣም የሚገርመው አሁን እኛ በጣም የምንፈራው ሞት የስጋና የነፍስ መለየት አይደል? ግን እሱ የመጨረሻውና ቀላሉ ሞት ነው። የማይቀረው የሆነን ደረጃ ለመሻገር ሲፈለግ ከስጋዊው ዓለም ወደ መንፈሳዊ ዓለም መሸጋገሪያ፣ እንደውም የዘላለም ህይወት የልደት ቀን የበርዝዴይ ፎር ኢተርናል ላይፍ ይባላል። ከዚህ ዓለም ከእናታችን ማፀን አይደል የምንወጣው? ከዚህ ዓለም ወደዛኛው ዓለም ለመሻገር ደግሞ ከምድር ማህፀን የምንወለድበት ቀን የልደት ቀን የሰማይ ቤት በርዝዴይ ካለ የሚከበረው ሰው የሞተበት ቀን ነው እና ትንሣኤ ያለው ሞት ነው። የመጨረሻው ደግሞ ምድር ላይ ያለው እሱም ትንሣኤ ያለው በንስሐ ሰው ሙታነ ህሊና ከሆነ የሆኑ ሰዎች የህሊና የልብ ያስተሳሰብ ሞት ውስጥ ያለ ሰው ፈቃደኛ ከሆነ ራሱን ለማስነሳት ይችላል። በማንኛውም ጊዜ ራሱን መቀየር ይችላል። ያ ምድር ላይ ያለ ንስሐ የሚባለው እሱ ትንሣኤ ይባላል። ሁሉም እምነት የሞትን ነገር ማለፍ አይችልም። ለምን? የሁሉም እምነት ተከታይ ስለሚሞት የሆነ ነገር የማለት ግዴታ አለበት። የትኛውም እምነት ማለት ነው። ባህላዊም እምነት ልትዩ ትችላለሽ። በክርስትናውም በአይሁድ እምነትም ብሉይ ኪዳንም አዲስ ኪዳንም ከዛ ውጪ ሌሎች ደግሞ ባህላዊ እምነቶችም የሆነ ነገር የሚሉት ነገር አለ። ከመጨረሻ ካነሳሹ ብጀምር ሞት ወደ ቅድስና ወይም ወደ ሃየር ቢንግ ባንቺ አገላለጽ ወይም የሆነ ወርሺፕ እስከመደረግ ድረስ የሚደርሱበት የተለያዩ እምነቶች አሉ። ወደ ክርስትናው ዓለም እና ወደ መጽሐፍ ቅዱስ ዓለም ከመጣን መሞት ብቻውን ቅዱስ የሚያሰኝ ከሆነ በቃ ሁሉም ሰው ቅዱስ ነው ማለት ነው። ምክንያቱም የሚቀር ሰው ስለሌለ እንደ አቺቭመንት ሊቆጠር ነው ማለት ነው። ግን ይሄ በተፈጥሮ የሚሆነውን ነገር ለዚህ ደረጃ ሊያበቃ አይችልም። ሆኖም ምድር ላይ ያለ የኖረው ህይወት ነው በኋላ ያለውን ከሞት በኋላ ያለውን ማንነቱን
ቅዱስም ርኩስም ሊያሰኘው የሚያስችለው እንደው ሃይማኖት እንኳን ባይኖር ለምሳሌ ምድር ላይ በሀገራችን መሞታቸው የሞቱበትን ቀን የምናስታውሳቸው ታሪካዊ ሰዎች አሉ። ያ ግን መሞታቸው ያመጣው አይደለም። ከመሞታቸው በፊት የኖሩበት አኗኗር ጥለውት ያለፉት አሻራ መልካም ነገር ከዛ በኋላ የእነሱን ሞት ቀኑን እንደ ትልቅ ነገር ለማስታወስ ልደታቸውም የዛ ነው ያህል ልደትም ሞትም ትርጉም የሚኖረው በነገራችን ላይ ሰውየው መሀል ላይ በኖረበት ምክንያት ነው። ኖረና ሞተ የሚል አለ መጽሐፍ ቅዱስ ላይ የዘር ሐረግ ሲዘረዝር አንዳንድ ሰዎችን ኖረ ሞተ የሚል ኖረ ሞተም አይነት አስተዋጽኦ ላለው ሰው መምጣቱም መሄዱም ለሱ ብቻ ነው የሚሆነው ትርጉም የሚኖረው ለሌላው አካል አይኖርም። ግን አኗኗራቸው ምድር ላይ የኖሩበት ህይወት ለሌላው ትርጉም የሚሰጥ ለሌላው ተርፈው ያለፉ ከሆኑ ያ ወደሆነ ደረጃ ያደርሳቸዋል። በሃይማኖት ደግሞ ተጋድሎ ፈጽመው መልካም ስራን ሰርተው እግዚአብሔር ያስቀመጠውን ህግጋትና ትእዛዝ ህግ ክልከላ ነው፣ ትእዛዝ ደግሞ አድርግ የሚለው ነው። እሱን አድርገው ያለፉ ሰዎች ቅድስናን ሊያገኙ ይችላሉ። አምነው ሞቱ ይላል። አምኖ መሞትም አንድ ሳያምኑ ከመሞት በላይ ስለሆነ እሱም አንድ የሚያሰኝ ነው። ሲለይ ቤተክርስቲያን ራሱ ለሁለት ይከፍላል የሃይማኖቱ ትምህርት፣ የድል ነሺዎችና የተዋጊዎች ቤተክርስቲያን። የተዋጊዎች ማለት እዚህ ላይ ያለነው ሰዎች ነን፣ ገና አልጨረስንም፣ ሩጫዬን ጨርሻለሁ ምናምን የሚል መቃብር ላይ የምናያቸው ጥቅሶች አሉ አይደል? ገና ሩጫ ላይ ገና ትግል ላይ ገና የሆነ ነገር ለማግኘት እየታገለ ያለው አካል እዚህ ያለው ነው። ድል ነሺዎች ደግሞ ማለት ተጋድሏቸውን ፈጽሟል። ሰው ከሞተ በኋላ ምንም የተለየ ነገር መቀየር አይችልም። እዚህ ምድር ላይ ያለችው ህይወት ነች አኗኗሩን የምትወስነውና ያንን በማስመልከት ነው። ከዛ ውጪ ብሉይ ኪዳን በነበረው ዘመን እና አዲስ ኪዳን ከአዲስ ኪዳን በኋላ ያለው የሞት ትርጉም ተቀይሯል። ሞት ከዛ በፊት ቅጣት ነበረ። በእርግጥ ቅጣቱም የምሕረት አካል ነው። ቀጥታ አሁን ከዚህ ጥያቄ ጋር ባይገናኝም ከክርስቶስ መምጣት በኋላ ግን ሞት ራሱ የሞተበት ሃይማኖት ሆነ ክርስትና። የሞት የሚባለው በነገራችን ላይ ዕለተ ዓርብ ነው። ክርስቶስ የሞተበት ቀን ነው። እንትና ከበደ ሚካኤል አገኘው ነበረ በተገናኘን ጠይቀው ነበረ በተገናኘን የሚል ግጥም አላቸው። ሰሎሞን ጠቢቡ ሰሎሞንን ባገኘው ጠይቀው ነበረ ለሁሉም ጊዜ ያለው ብሎ የለ ሞት የሚሞትበት ቀን መች ነው ብለው ገጥመዋልና ሞት የሞተው ግን በዕለተ ዓርብ ነው። የሞት የሚባለው ያ ነው እና አሁን የክርስቶስን ሞት እንደ ድል እናከብራለን። ለምን? ሞት የሞተበት ቀን ስለሆነ፣ የሞት ትርጉም የተቀየረበት ስለሆነ ሞትን ድል አድርጎ ሲነሳ ከሱ በኋላ ለሚሞቱና ለሚነሱ ሁሉ መቃብርን ከመፍራት ይልቅ እንደ መኝታ ቤት አንጥፎልን ሄደው መግነዙን ትቶ ነው ሄደው። ከዚህ በኋላ ሞት ኃይል የለውም እና ከዛ በኋላ ሞት ሆይ መውጊያ የት አለ፣ ሲኦል ሆይ ድል መንሳት የት አለ ብሎ ለመዘመር ለመፎከር የሚቻልበት ዘመን ስለሆነ የሞት ትርጉም በብሉይ ኪዳንና በሐዲስ ኪዳን ተቀይሯል። በነገራችን ላይ አንድ እንደ በጎ ልክ ጾም፣ ጸሎት ምናምን የሚባሉ በጎ ልምምዶች ውስጥ የሚቆጠረው አንዱ ሞትን ማሰብ ተዘክሮተ ሞት ይባላል። ራሱ ሞትን ማሰብ እንደ ቨርቹ ነው የቤተክርስቲያን መጽሐፍት የሚገልጸው። ሞትን ማሰብ መቻል ራሱ እንደ ጸሎት ነው። ሰዎችን በጣም በጥሩ መንገድ ሲያመጣቸው ስለሚታይ በጣም እንግዲህ በጥልቅ የህይወት ዘመን ኮሚትመንት ያለው መንፈሳዊ ህይወት ለመኖር የወሰኑ ለምሳሌ የመነኮሳት ህይወት ስታይ አንድ መነኩሴ መነኮሰ ማለት ሞተ ነው። ፍታት ተፈቶ ነው ወደዛኛው ህይወት የሚገባው። 40 አውጥቶ ነው 40 ደግሶ በህይወቱ ሳለ ማለት ነው። እና የሚገነዙበትን ልብስ ይዘው ነው የሚዞሩት በመሄዱበት። ያን ያህል ተቀብለውታል። ከመቀበልም አልፈው ተዘጋጅተዋል። እና የሚሞቱበትን ቀን በጉጉት ነው የሚጠብቁት። ለምን? ቀድመው ሞተዋል። ለዛች ቀን ቀድመው ስለተዘጋጁበት እና ሌላ ቦታ ይለቀሳል። ገዳም ብቻ ነው የማይለቀሰው። ወደ ሞት ሄደ ተብሎ አንድ ሰው የማይለቀሰው እና ሞትን ማሰብ በጣም በጣም ከፍተኛ ጥቅም አለው። አስታውሰኝ የሚል ነበር አሌክሳንደር ዘግሬት ታላቁ እስክንድር ጠዋት ሰው ቀጥሮ ነበር ይባላል። ከእንቅልፉ ሲነቃ ትሞታለህ የሚለውን ነገር ማስታወስ በጣም ብዙ ጠቀሜታ ስላለ፣ ምክንያቱም ካለው ፓወር ካለው ህይወት ካለው ትልቅነት ማንነት እንደፈለገ መሆን ይችላል። በየገዳማቱ አሁን በዓት የሚባል ማለት ጸሎት የሚያደርጉበት የየራሳቸው ሴል አለ አይደል? እዛ ውስጥ የቅዱሳን አጽም ይቀመጣል። ለሌሎቹ ለበረከት ለጸሎት ነው። አጽም ሙት ሲያስነሳ ሁሉ መጽሐፍ ቅዱስ ላይ የኤልሳ አጽም ሙት አስነሳ የሚል ተጽፏል ለበረከቱ። ለነሱ ግን እዛ ላሉት ሰዎች ግን ሁሌ ባዩት ቁጥር ነገ ያንን መሆናቸውን ያስታውሳሉ። ሞትን ማሰብን የመሰለ በመንፈሳዊውም በስጋዊውም በጣም የሚያፈላስፍ የሚያረጋጋ ሰው ቀብር ደርሶ ሲመጣ እኮ
የሚያገኘው የነፍስ መረጋጋትና ነገ እኔም ወደዛው ነኝ የሚል ራስን የመመልከት እድል በጣም ቀላል አይደለም። ብዙ ቦታ ከመሄድ ሰው መቃብር ቦታ መሄድ ትልቅ ላይብረሪ ነው። አንደኛ ምንም ዲስትራክሽን የሌለበት ጸጥ ያለ፣ እዛ መቃብር ቦታ ላይ ብዙ አይነት ሰዎች አሉ። ዓለምን ያንቀጠቀጡ ሰዎች አሉ፣ ቢገናኙ የሚጋደሉ አብረው ሊተኙ ቀርቶ ማለት ነው። በጣም አሁን ወደ ስላሴ ምናምን ስቴጂ በጣም በኢትዮጵያ ታሪክ ውስጥ በጣም ብዙ አይነት ሰዎች ነው የተቀበሩት እና ሀያላን ሁሉ ተናጋሪዎች ዝም የሚሉበት ቦታ፣ በጣም ኦራተርስ የሚባሉ ንግግራቸው ብዙ ለውጥ ያመጣ ሰዎች ተኝተዋል። ያን ማየት አንደኛ ሃምብል ያደርጋል። ሰዎች በጣም ብዙ ውብ የነበሩ ሰዎች እንደ ቅጠል ረግፈው ማየት ሰዎች በውበታቸው እንዳይመኩ ያደርጋል። ስልጣን ላይ የነበሩ አገር ያንቀጠቀጡ ሰዎች ወድቀው ማየት በስልጣኑ ሰው እንዳይመካ ነገ አፈር እንደመሆኑን የመሰለ ራስን የማስታወሻ መንገድ የለም እና ለመልካምነትም እድል ይከፍታል። በእርግጠኛ ሞኞች ነን። ቀብር ላይ ቆመን እናቅዳለን እኮ የሚገርምሽ፣ ቀብር ላይ ከዚህ በኋላ 12 ሰዓት እንላለን። ግን በዛውም እሱን አያይዘህ እስኪ ብታወራው ይሄን ምንድን ነው እንዲህ እንድንረሳው የሚያደርገን ከሃይማኖቱ አንጻር አውቃለሁ። በእርግጥ ግን እንደዚህ አይነት ዲዛይን የተደረግነው እርስት እንድናረገው ቀብር አለብኝ ግን ከዛ ቀጥሎ ሚቲንግ አለብኝ እስክንል ደረጃ ወይም ፓርቲ አለብኝም ሊሆን ይችላል ማታ ላይ በርዝዴ አለብኝ እስክንል ዲዛይን የተደረገው የሰው አይምሮ እንዴት ነው? በጣም ጥሩ ነገር ነው ያነሳሽው። ዲዛይን የተደረገ የሚለው በቃ እንደዛ ዲዛይን ስለተደረገ ነው። ሲጀመር ለመሞት የተፈጠረ አይደለም ሰው ለመኖር ነው የተፈጠረ። ለዛ ነው ማንለምደው ሞት። ለመሞት የተፈጠረ ቢሆን ኖሮ ሰው ውስጡ ያምነዋል ይቀበለዋል እንጂ መኖር ነው እንጂ መሞትን አይምሮ ላይ አይመጣ። ለምን ሲጀመር ሞትን የፈጠረው እግዚአብሔር አይደለም ይላል መጽሐፈ ጥበብ። እግዚአብሔር ይገብረ ሞት፣ እግዚአብሔር ሞትን አልፈጠረም፣ ሰዎች ራሳቸው ተወዳጁት አመጡት ይላል። እንግዲህ መጀመሪያ የእግዚአብሔር ፕላን የቤተክርስቲያን መጽሐፍ የሚናገረው እቅዱ ምንድነው? የሰው ልጅ በነፃ ፈቃዱ ወደ ኢተርኒቲ እንዲሻገር፣ ወደ ዘላለማዊነት እንዲሻገር። ያንን ከማድረግ ከቻለ 1000 ዓመት ኖሮ እንግዲህ ሰው ሲፈጠር ኢንተርሚዲየት ስቴት ሆኖ ነው የተፈጠረው ይላል የቤተክርስቲያን መጽሐፍ። ማለት መዋቲም ኢመዋቲም ሞርታልም ኢሞርታልም ለመሆን የሚችልበት ፖቴንሻል ያለው ሆኖ ነው የተፈጠረው። ያንን ግን ወስኖበት ከሚሰጠው ይልቅ አቺቭ አድርጎ ሰው ራሱ ምርጫ እንዲያገኘው ነው የታሰበው። ያንን ማድረጊያ ነው ዕፀ በለስ የተከለከለበት እና የምናውቀው መጽሐፍ ቅዱስ ላይ የተጻፈው ታሪክ ያለው። ስለዚህ የተፈጠርነው ለሞት አልነበረም፣ ለህይወት ነው። ስለዚህ ለህይወት የተፈጠረ ሰው መቼም ሞትን አምኖ ሊቀበል አይችልም፣ ውስጡ ሊቀበል አይችልም። ስለዚህ ይረሳዋል። አንቺ ሱንት ያለሽ ሊሞት እኮ ትንሽ ደቂቃ ቀርቶትም ሰው እንደሚኖር እንጂ እንደሚሞት አያስብ። እንደው አሰቃቂ አደጋውን ቢደርስብን እና በቃ ትንሽ ልንሞት ትንሽ ሚኒት የቀረን እንኳን ብንሆን ስለ ነፍስ ስለ ዘላለም ሕይወት ከማሰብ ይልቅ ስለመዳን እንዴት ከዚህ ልውጣ ነው። ይሄ ማለት በአንድ መልኩ ለሞት አለመፈጠራችንን በምንም ተአምር በህይወት ተስፋ ማንቆርጥ መሆናችንን ነው የሚያሳየው። ሞትን ሌላው ግን አብረን ልናይበት የሚገባው ነገር ምንድነው? እግዚአብሔር የምህረቱ አካል አድርጎ መቀየሩ ነው። አሁን ሞትን ብዙ ጊዜ ቅጣት ነው የብዙዎቻችን ግን የሰው ልጅ የእግዚአብሔርን ትእዛዝ ከጣሰ በኋላ መዋቲነትን መረጠ፣ ሞርታሊቲን መረጠ። ሞርታሊቲ ሲመረጥ ደግሞ ግራጁዋል ነው። ስለዚህ የባህሪ መጎስቆል፣ መታመም፣ ሌላው ችግር ምናምን ማርጀት የሚለውን ነገር ጨምሮ ነው የተቀበለው ማለት ነው። ያንን እንደመረጠ ሲያውቅ እግዚአብሔር ያደረገው ሌላ ምህረት የስጋ ሞትን ማምጣት ነው። ለምን ሰውን አንቺ በጎሰቆለ ባህሪው ይሄ ፎልን ኔቸር የሚባለው በዛ እድሜ ልክ እንዲኖር ብታረጊው ምንድነው የሚሆነው? እያረጀ ቢቀጥል ማለት ነው። ባይሞት ሞት ባይኖር ኖሮ የሚያበቃ አለ። ስለዚህ ሞት ማለት የምህረቱ አካል ነው የምትለው ቤተክርስቲያን ምንድነው? እስሩን ነው ወይም የቅጣቱን ዘመን ነው ያሳጠረው። 70 80 ምናምን አርጎ የኖርናትን እድሜ ያህል ኖረን በዚህ በጎሰቆለው ባህሪ እዚች ምድር ላይ በትንሽ ጊዜ ያችን የመዋቲነትን እንትን ቀምሰ ነው ከዛ በኋላ ወደዛኛው እንድንሻገር በዚህ ጊዜ ደግሞ ለዛኛው እንድንሰራ ሁለተኛ የተሰጠ እድል ነው ሞት ራሱ።